የአረቄ ማስቀመጫ ነው ዛሬ ይዤላችሁ የመጣሁት ጋይስ። መስታወት ነገር ነው እንደኔ ራሱ አሁን ነው ያየሁት። ፍሪጅ ነው ጋይስ፣ የዋይን ምናምን የምታስቀምጡበት ፍሪጅ ነው። 6 ፒስ ነው የሚይዘው። ለነገሩ ከ6 በላይ ምን ያደርግላችኋል? ከዛ በኋላ ከጠጣችሁ ከባድ ነው። እና ካልጨረሳችሁ ራሱ ውጭ ላይ ማስቀመጥ አይጠበቅባችሁም፣ ፍሪጅ ውስጥ አስቀምጣላችኋል። በጣም ነው ደግሞ የምታምረው፣ የሆነ ጌጥ ነገር ነው የምትመስለው። እነሱ የሚሉት ቤድሩም ውስጥ ማስቀመጥ ትችላላችሁ፣ ሊቪንግ ኤሪያ ማስቀመጥ ትችላላችሁ፣ የትም ቦታ ማስቀመጥ ትችላላችሁ። እኔ ግን እዚህ እንትኑ ላይ ነው ያስቀመጥኩት። ነው የሚባለው ይሄ ምግብ ምናምን የምትበሉበት አለ አይደለ? ይሄ ኪችኑ ጋር ያለው ምን ነበር የሚባለው? ወይ ስሙ ጠፋብኝ። ነው የገብቷችኋል። እና ላይትም አለው መብራት ከፈለጋችሁ። እኔ ግን መብራቱ ወድጄዋለሁ፣ አበራውትኝ። ከዛ ያው ለጤና ጥሩ ነው፣ ዋይን ጠጡ ለማለት ነው። ያው ሌላ ቦታ ሳይሆን ቤታችሁ ውስጥ ምናምን ለልብ ምናምን ጥሩ ነው ይላሉ ዶክተሮች። እኔ ውሸታቸውን እውነታቸውን አላውቅም፣ ግን ያ የአረቄ ማስቀመጫ ነው። ባይሆን ወይናችሁን ታስቀምጡበታላችሁ። አረቄ ልበለው እንጂ እና እኔ በጣም ነው የወደድኩት። ዋጋውን ብርካሽ ነው እውነት ለመናገር፣ በጣም ነው ቤት የሚያሳምራል። የሆነ እንደዚህ ኮተት ምናምን ከሚሆንባችሁ እንደዚህ ሰብሰብ አድርጋችሁ ቁጭ ብታረጓት ታምራለች። ሊንኩን አስቀምጥላችኋለሁ። እኔ በጣም ነው የወደድኳት። ፊት ለፊት እንደዚህ የመጠጥ እንትን ማአት ከሚደረደር እንደዚህ ይሻላል። ኤኒዌይ ያ በጣም ነው የምወዳችሁ። ፍሪጃችሁን ትንሽ አቀዝቅዛችሁ ጠጡ እያሉን ነው። እና በቃ ያ ባይ ቻው።